አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ውዴቶች ሁላችሁንም ሰላም ብያለሁኝ። እንኳን ወደ እሙ ረያን ቻናል በሰላም መጣችሁ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንሁን። እንዲሁም ቪዲዮውን ጨርሳችሁ በማየት ተባበሩኝ ማለት ነው። ቪዲዮዋችሁን አያለሁ፣ ኮሜንት አስቀምጡልኝ። ቪዲዮዋችሁን አይላችሁልኝ ኢንሻአላህ። በተረፈ ረመዳን እንዴት ነው ከእናንተ ጋር? ከኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ ዙረት ነው የለሁት ማለት ነው። አልሐምዱሊላህ ወጣ ብያለሁኝ ከአቡዳቢ ወደ ራስ አልኪማየው መዞር ነው የኛ ቤት ነገር እና ትንሽ አረፍ ብለን ነበር። አሁን ተነስቶባቸዋል እና ቀች እንደዚህ ተስተካክሎ ተቀምጧል። በነገራችን ላይ እዚህ ቤት አናነሳም ማለት ነው። ያኔ ማታ እናጣጥባለን እናደርቃለን። ካላስ እንግዲህ ሸፍነን እናስቀምጠዋለን። በኋላ ስናቀርብ ቅርብ ነው ከበታ እናስቀምጠው። ኩሽናውም ሰፊ ነው። የመስሪያ ኩሽና ሌላ አለ። እዛ አንዳንድ ቀላል ነገሮች ነው የምንሰራው እና ዛሬ ተጠርታችኋል። አዲስ ነገር አለ። አዲስ ምንድን ነው አዲስ ነገር? ጓደኛዬ ኢትዮጵያ ደርሳ ነበርና የመጣችው ገና አሁን ተገናኘን ከጓደኛዬ ጋር የበረራ እንትን ተሳስቶበታል። መጣችም ነበር ለአንድ ወር ብላኝ ሄዲያ ለ15 ቀን ብላኝ ሄዲያ ከወር በላይ ቆይታ መጣች ማለት ነው። እናማ ወይኔ ያያችሁት እንደ እኔ ሌላ ቦታ እያየሁ እየቀረጽኩ ቆይ አንተ ቆይ ምን አስቸኮለ? ይኸው በዚህ መልኩ ዛሬ ጠርቻችኋለሁ። ቡና ላፈላላችሁ ነው። እዚህ ጋር ደግሞ ምን አለ አቻ ኢንሻአላህ ረመዳን ጋር ተገጣጠመልን ማለት ነው። አልሐምዱሊላህ። ይሄ ደግሞ ገብስ ነው። ሾርባ ልሰራ ነው አሁን። የኢትዮጵያን ሾርባ እንሰራለን። የኢትዮጵያን ቡና እናፈላለን እና ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱ። ጀሚአን ውሎ ምሽት እንደሚመስል ቪዲዮ ሰራለሁኝ ማለት ነው። እና ረመዳን እንዴት አድርጎ ይዟችኋል? ስራ እንዴት ነው? ኢባዳ በቻልነው አቅም ኢንሻአላህ እንጠናከር። ሁላችንም አላህ ይገዘን። የሰላም እኔማ ሲቆላ ራሱ እስከማየው ቸኩያለሁ። እዚህ ጋር ደግሞ እንደምታዩት እኔ አይደለሁም ከእንትን ወደ እንትን ተቀየረ። ከከዳማነት ወደ መዳምነት ተቀይሬያለሁ። ያላ ስራ ሀቢብቲ ግን እኔ እንደዚህ ነው የምለው። ሀቢብቲ እያልኩ ነው የማሰራው። እዚህ ጋር ስጋ ተጥዷል፣ ግን ስጋው ወዴት እንደሄደ አላውቅም። መረቁን ምንድን ነው የምትሰሪው ዛሬ? ዛሬ የምሰራው መዳም ያዘዝሽኝ ነው። እንግዲህ እኔማ እንግዲህ የምወደውን ነገር ነው የማዝሽ። ያዘዝሽኝ ነገር ነው። ምንድን ነው ስሙ? የሚጣፍጥ ነው እንጂ ስሙ ምን ነበረ? እኔም እየረሳሁት ነው። መዳም ወላሂ ቤት ፍሪድ ነው ስልቅ ወላሂ ቤት ለኛለ እንጂ እየረሳሁት ስትይኝ እኮ እየፈራሁኝ ነው። ኢትዮጵያ ላይ ስለመጣች ይቺ ልጅማ ወላሂ እዛ ሂጅ መጥቼ የጠፋኝ እሺ ብሮብ እንዴት እንደሚሰራ ቅመሙ ምኑ ጠፋብኝ። ትንሽ ዛሬ ግን ጠፋብኝ። አልሐምዱሊላህ በኋላ ያው ጠየቅ ጥሩ ነው። ጠይቄ ተረዳው። ማንን ጠየቅሽ? እድሜ ለመዳምሽ ነገር ካረኩት በኋላ ነው የሚጀስድ ወላሂ ቤት ምንም ነገር ጠይቄሽ በሰዓቱ አልደረስሽልኝም። ምንድን ነው ገና የጠየኩሽ ነበረ? ሌላም ነገር ጠይቄሽ የፒዛውን ተቀረስኩ በኋላ ነው ራህመት ብቅ አለች እና ስልኬን ትቼ ስራ እየሰራሁኝ ነው። የስራ ሰው ብታይኝ የስራ ሰው የታባቱ ላይ ሞላ ዱኒያ ቁጭ ማለት ምንድን ነው? መስራት ነው ጥሩ። ድንች እንደ ድንች ነው እንዲህ በስጋ ተሞኝቶ ድንች ማቅረብ ምን ይባላል? እዛ እኮ እራሱን ቁራጭ ድንቹ በስሏል ግን ማን ሊበላው ነው? ሰውዬው ድንች ነው የሚበላው። አንቺም ድንች ትበያለሽ። ድንች ያን ያክል መቼ ነው እኔ የምበላውን ታውቂያለሽ። የምወደው ዛሬ የኢትዮጵያ ቤተሰቦቼን ጠርቻለሁ። ደግሞ ለእናት የደረሰቻት አልኩሽ። እየበላል ቀጥ እያልሽ እያየሽ
እቺ ማየ ረህመት ነበረች እያልሽ ከዛ ያወራኋት 2 ቀን ሙሉ። አንድ ቀን ደስቷን ሰጠው እሷን ብዬ ለሰውዬ ያቀረብኳት አልኳት። አንድ አንድ ቀን ደግሞ ለነጭ ሰራተኛ ነጭቱን በደልኩ ብዬ እሷን ጠቀምኩ ብዬ የማይረባው ስጋ ተስፋ ያጋጥማል። እና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ይዩት። የዛሬው ልዩ ቀን ነው ማለት ነው። ልዩ ቀን ነው። ቡና እናፈላለን አሁን። ጀበናው ግን የት ነው? ጀበናውማ እንዴት አንጀቴ እንደቆረጠኝ። እዚህ እኮ ግን 50 ድርሃም ነው መሰለኝ አንዷ ጀበና። 50 ድርሃም አባዥልኛ። 50 ድርሃም ጀበና የምገዛው 2500 ነው። በቃ ተይው አልገዛም። ውድ ቤተሰቦች ውድ ጓደኛ ወጥ እየሰራች ነው። ሌላኛ ኩሽና እንጀራችን በዚህ መልኩ ተጋግሮ ያረቢ እንጀራችን በዚህ መልኩ ተጋግሮ መጥቷል። እንጀራችን አይደለም አይዋ በዚህ መልኩ ተዘጋጅቷል። እኔ ደግሞ ሾርባዬን እያበሰልኩ እዚህ ይችን ነገር ልሰራ ነው። ይሄን በጣም ነው የምወደው። ይሄን መጠቅለል ወላሂ ደስ ይለኛል። ስላልታከተኝ ይመስለኛል። ስራ ብዙ ስለሌለ እንደዚህ የሚጠቀላለን የሚዳመጥ ነገር ስለሌለ ይመስለኛል። የዚህ ስራ ግን ደስ ነው የሚለኝ እና የጎሮን ስራ ተፈደሉ ዛሬ ሞቅ ደመቅ ያለ ሆኖ ነው የዋልኩት። ወላሂ አልሐምዱሊላህ ረብል ዓለሚን። ለ20 ቀን ተቀምጬ ነበር እዚህ ቤት ብቻዬን። ያኔ እሷ ከሄደች በኋላ ማለት ነው። ለ20 ቀን እዚህ ነበር። እንደውም ቪዲዮ እየሰራሁልን ነበረ ምግብ ምናምን እና ሀቂቀትን ሰው ጋር ለምዳችሁ ከባድ ነው። ሁሉም ነበር ግራ የሆነብኝ፣ መብላትም መጠጣትም መስራትም። በቃ እኛ አንለያይም እዚህ ቤት ሁለታችንም ስንበላም አብረን ነው፣ ስንሄድም አብረን ነው። ሀታ ጀለስ ሲጮህ አብረን ነው ሁሌም የምናመጣው። ለምን ትንሽ ዕቃ ትሆንም እና ከባድ ጊዜ ነበር ያሳለፍኩት። አልሐምዱሊላህ ረብል ዓለሚን። ዋናው በሰላም መምጣቷ ነው። አሟትም ነበረ እዛ ከሄደች በኋላ ይኸው ሁሉም አልፎ አልሐምዱሊላህ በሰላም መጥታለች። በወርም በ15 ቀንም እንደዛ እንገናኛለን። አንዳንድ ጊዜም ደግሞ እቆያለሁ እዚህ ቶሎ አንመለስም። ወርም የምቆይበት ጊዜ ያለኝ 2 ወርም 15 ቀን ሳምንት 2 ቀን 3 ቀን የተለመደ ነው እና ብዙ ጊዜ አብረን ስለምናሳልፍ ከብዶኝ ነበረ እላችኋለሁ። ሁለት ሆናችሁ የምትሰሩ አላህ ፍቅር ይስጣችሁ፣ መተሳሰብ መተዛዘንን ይስጣችሁ። ሁላችንም ጥለነው እንሄዳለን፣ ግን ስንለያይ በጥሩ ነገር መለያየት ትልቅ ነገር ነውና እስካለን ድረስ በፍቅር በደስታ እንኑር። አብረን የምናሳልፋቸው ጊዜዎች አይረሱም። ጥሩ መጥፎም አይረሳም እና በቻልነው አቅም ጥሩ ለመሆን እንሞክር ሁላችንም። እና ቡናዬን ሳልቆላ ሳላፈላላችሁ አልዘጋውም። ቢረዝምም ቪዲዮ እስከ መጨረሻው አንዳንድ ነገሮችን የሚው ስራ እየሰራች ቢሆን ጠይቃታለሁ። ኢንሻአላህ ከዴት እያልኩኝ አያታለሁ ማለት ነው። አያስችለኝ እኔ ቢያስሩኝ አልቀርም። አሁን የተለያየ ነው ወላሂ። ጠዋት ጀምረን ከዚህ ስንል ነበር አብረን። ማታማ እስከ 4 ሰዓት ድረስ አለን አልተኛንም። ወላሂ ማታ ነው 12 ሰዓት ተኩል እንደዛ አካባቢ ነው የገባነው። በጣም አምሽተን ነበር። ከአቡዳቢ ነው እና የምንመጣው ከኢንሻ በኋላ ነው ከቤት የተነሳ ነው። በጣም አምሽተን ነው የመጣነው እና ደስ ብሎኛል ስላችሁ ነው ውድ ቤተሰቦች። ያላህዬ በሰላም በደስታ ለሀገራችን ያብቃን። እኔ አይቶ መምጣት በጣም ከባድ ነው። እጄ ሞክሬው አይደለም ግን እንደው ዝም ብዬ ስስለው በጣም የምፈራው ነገር ኢትዮጵያ ሄዶ ቤተሰብ አይቶ መመለስን ነው። አላህ አደራውን የምፈራውን ነገር እኔ አልችልም እንዳይሰጠኝ እና ከባድ ነው ለሷም ሄዶ መምጣት። ኮንትራቷን አልጨረሰችም። ያው ግዴታ መምጣት ስላለባት መጣች ማለት ነው። 1 አመት ይቀራታል ኮንትራት። ያን ለመጨረስ መጣች። ኢንሻአላህ ደግሞ ቀጣይ አመት ከቤተሰቦቻችን ጋር ሁላችንም የምናሳልፍበትን ጊዜ ቅርብ ያድርገው። ለዱዓ እንተዋወስ ሁላችንም። ይሄንን
ታላቅ ወር ደግሞ የምንጠቀምበት አላህ ያድርገን። ሁሉንም ነገር አላህ አግርቶልናል። ስራ እየሰራን ዚክር ማድረግ እንችላለን። ሀፊዝ ደግሞ አላህ የወፈቃቸው ሀፊዞች ስራ ይሰሩ፣ ቁርአን መቅራት ይችላሉ። በስራውም አጅር አለን። ነይተን እንስራ፣ የምንሰራውን ስራ ደስተኛ ሆነን ነይተን እንስራ፣ አጅር እናገኝበታለን ማለት ነው። ውድ እህቶች ሁላችሁም ጠንክሩ። የጀማ እዚህ ደርሻለሁ። እንግዲህ ጨረስኩኝ። ይበቃል፣ ይበቃናል። አይበቃም? ይበቃናል ነው ብቻ ነው። እዚህ ጋ ደግሞ ሊሰራ ነው ሰላጣ። እንግዲህ አንዳንድ እያጠናቀቅን ነው ኢንሻአላህ። ስጋሳ ምን እየሰራህ ነው አንተ? እየተንቀሳቀስክ ነው? ዋው በስሏል 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 በስሏል። ቅንጫ አይደለም ነው ማንም ቅንጫ ያበላሽ እናት ይሆን። ይሄ ወጣችን እዚህ ደርሷል። የጋራ ወጥ ነው። እኔም ነካክቻለሁ አይቻለሁ። አዎ አይደል? ስለዚህ የጋራችን ወጥ ደርሷል። ሾርባችን ደግሞ ቅንጫ ይሁን ሾርባ ይሁን እየተባባል ቅንጫ ይሁን እያለች ነው። ኧረ በፍጹም አሁን ውሃይን ከድስና እንግዲህ ተዘጋጅ እለዋለሁ። እኔም እየተዘጋጀሁኝ ነው።